ኡስታዝ አህመዲን ጀበል ለጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ ደብዳቤ ላኩ። የሐረርጌው የዘር ፍጅትና የጄኔቫው ተቃውሞ ሲል ደብዳቤው ይጀምራል። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ክቡር ጠቅላይ ሚኒስትር፣ ኢትዮጵያ በዓለም አቀፍ መድረክ ያላት ክብር የሚመነጨው ለዘመናት ካካበተችው የነጻነት ታሪክና ለፍትህ ከምትሰጠው ጽኑ ድምጽ እንደሆነ አምናለሁ። ሆኖም በቅርቡ በጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መደበኛ ስብሰባ ላይ በእስራኤል ህገወጥ የሰፈራ ግንባታና በወረራ በተያዙ የፍልስጤም ግዛቶች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን የሚኮንነው የውሳኔ ሐሳብ ሪዞሉሽን AHRC 61L36 ቀርቦ ነበር። በዚህ ታሪካዊ መድረክ ላይ 34 ሀገራት ለፍትህና ለዓለም አቀፍ ህግ የበላይነት ድምጻቸውን ሲሰጡ የእርስዎ አስተዳደር ግን ይህንን የሰፈራ ግንባታ የሚቃወመውን ውሳኔ ባለመደገፍ አልቃወምም ኖ የሚል ድምጽን መርጧል ይላል ኡስታዝ አህመዲን ጀበል። ይህ በኢትዮጵያ ስም የተሰጠው ድምጽ ከሀገራችን ታሪካዊ ስነልቦና ከዲፕሎማሲያዊ እሴቶቻችንና ከገዛ ህዝባችን ቅኝ አልገዛም በሚል ሲፋለም ካሳለፋቸው የመከራ ጋር ፍጹም የሚጋጭ ሆኖ አግኝቼዋለሁ። ስለሆነም ይህንን ውሳኔ በሚከተሉት ታሪካዊ፣ ሞራላዊ፣ ፖለቲካዊ መሰረቶች ላይ ተመርኩዤ እንደ አንድ ዜጋ እንዲታረም በታላቅ አክብሮት መጠየቅ እወዳለሁ ብሏል። የአድዋ ውርስ የመታሰቢያ ሙዚየሙ ኩራትና የጄኔቫው ድምጽ አሰጣጥ የታሪክ ተቃርኖ። የኢትዮጵያ ማንነታችን ከጸኑት መሰረቶች አንዱ በአድዋ ፍልሚያ ሜዳ የጸናው ለእውነት መቆምና ወረራን በጽኑ መቃወም የሚለው የቆየ ሴታችን እንደሆነ አምናለሁ። ይህ በ1896 አባቶቻችን ያስመዘገቡት የአድዋ ድል ለእኔ የአንድ ሀገር ስኬት ብቻ ሳይሆን የመላው ጥቁር ህዝቦችና በዓለም ዙሪያ የሚገኙ የተገፉ ወገኖች ሁሉ የነጻነት ፋና እንደሆነ ይሰማኛል። አዲስ አበባም የአፍሪካ ህብረት መቀመጫ እንድትሆን የተመረጠችው በአድዋ ላይ ከቀኝ ገዢዋ ጣሊያን ጋር በመፋለም ለነጻነቷ ባስመዘገበችው አነቃቂ ድልና ለሌሎች ህዝቦች ለነጻነትና ለፍትህ ባላት ጽኑ አቋም መሆኑን ጠንቅቄ ያውቃለሁ። ሆኖም በጄኔቫው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ በእስራኤል የሰፈራ ግንባታ ላይ የቀረበውንና ድርጊቱን በዓለም አቀፍ ህግ መሰረት ህገወጥ መሆኑን የሚያረጋግጠውን የውሳኔ ሐሳብ ሀገሬ ለመደገፍ ፈቃደኛ ለመሆኗ እጅግ ያሳዝነኛል ሲል አህመዲን ጀበል በጻፈው ግልጽ ደብዳቤ ላይ ያትታል። የአድዋ ድልን ለማሰብና የጀግኖች አባቶቻችን ገድል በትውልዱ ለማስረጽ ተምሳሌትነትን ለማጉላት የአድዋ መታሰቢያ ሙዚየም በእርስዎ መሪነት በአዲስ አበባ እምብርት ፒያሳ ላይ የአድዋ ድል መታሰቢያ ሙዚየም መገንባትና ለነጻነት ትግል ከፍ ያለ ስፍራ መሰጠቱ እንደ አንድ ኢትዮጵያዊ በአዎንታዊ ጎኑም ከሚያዩት ነኝ። በተለይም አድዋ 00 የሚል ስያሜ መያዙ ደግሞ የርቀት መለኪያ ጅማሩ ስፍራ ለሀገራችንና ለህዝባችን ነጻነት በጋራ ዋጋ የተከፈለበት ስፍራ መሆኑ ልዩ ትርጉም አለው። ይህ ግዙፍ ማዕከል የጀግኖች አርበኞች ታሪክ በዘመናዊ መንገድ የሚዘክር የኪነ ህንጻ ጥበብ ውጤት በመሆኑ እጅግ ደስ የሚያሰኝ ነው። በተለይ ልዩ ልዩ የዓለም ሀገራት መሪዎችና ከፍተኛ ልዑካን ይህንን ማዕከል ሲጎበኙ ስመለከት የአድዋን ትርጉም ለዓለም በማሳወቁና የድል ታሪካችን በክብር ለማስተዋወቁ እንደ ዜጋ ታላቅ የባለቤትነት ስሜት ይሰማኛል። ይህ ሙዚየም ለኔ ለነጻነታችን ዋጋ ለመክፈል ወደ ኋላ የማይል ማንነት እንዳለን በድንጋይ ላይ የታተመበትና ለዓለም ሁሉ ድምጻችንን ከፍ አድርገን የምናሳይበት ታላቅ መድረክ ነው። እንዲህ ያለውን ታላቅ ማዕከል ያስገነባ መሪ የአድዋ ድልን መሰረታዊ ትርጉም ከማንም በላይ ይገነዘባል ብዬ እገምታለሁ ይላል አህመዲን ጀበል። ሆኖም ግን በጄኔቫው ድምጽ አሰጣጥ የታየው አቋም ግን ካገኘሁት ብሔራዊ ኩራት ጋር የሚጋጭ ሆኖ አግኝቼዋለሁ። ለእኔ የአድዋ ትርጉም መሬቴን አላስነካም ነጻነቴንም አላስደፍርም የሚል ጽኑ የሉዓላዊነትና የፍትህ መልእክት ነው። በዓለም አቀፍ መድረክ ላይ የፍልስጤም ህዝብ የዘር ማጽዳት እየተካሄደበት በሚገኝበት የታሪክ ወቅት ላይ መሬቱን በሰፈራ የመንጠቅ ተግባር በሚወገዝበት መድረክ ሀገሬ ተቃውሞና ለማሳየቷ ካስገነቡት የአድዋ መታሰቢያ ሙዚየም መንፈስ ጋር ፍጹም የሚቃረን ሆኖ አግኝቼዋለሁ። 34 ሀገራት ለፍትህ ድጋፋቸውን ሲሰጡ ሀገሬ ከሁለት ሀገራት ጋር ብቻ ተነጥላ በወረራ ተግባር ላይ ተቃውሞዋን አለመግለጿ
የተገነባውን ታሪካዊ ስም የሚሸረሽርና ኢትዮጵያ ለዘመናት ለተገፉ ወገኖች የነበራትን የሞራል መሪነት ዋጋ የሚያሳጣ የታሪክ ግድፈት እንደሆነ ይሰማኛል ይላል ኡስታዝ አህመዲን ጀበል። ሌላኛው ኡስታዙ ያነሱት ሊግ ኦፍ ኔሽን የጋራ ደህንነት መርህ የጄኔቫው ድምፅ አሰጣጥ ተቃርኖ ኢትዮጵያ በ1935 በፋሺስት ኢጣሊያ ወረራ ሲፈጸምባትና ሉዓላዊነቷ በኃይል ሲደፈር በሊግ ኦፍ ኔሽንስ መድረክ በመገኘት ለዓለም አቀፉ ማህበረሰብ ያቀረበችው የፍትህ ጥያቄ የሀገራችን የዲፕሎማሲ ታላቅ መሰረት እንደሆነ አምናለሁ። በወቅቱ ንጉሠ ነገሥቱ ዛሬ በእኛ ላይ የደረሰው ነገ በእናንተ ላይ ይደርሳል በማለት ያስጠነቀቁበት የጋራ ደህንነት መርህ ማንኛውም አይነት ወረራንና የመሬት ነጠቃን በጽኑ የሚቃወም ነበር። ሆኖም በጄኔቫው የሰብአዊ መብቶች ምክር ቤት ስብሰባ ላይ በፍልስጤም ምድር የሚፈጸመውን ህገወጥ የሰፈራ ግንባታና ወረራ ለመቃወም ፈቃደኛ ለመሆን ግን የሀገራችን በፋሺስት ወረራ ወቅት የተሟገተችለትን ታሪካዊ እሴትና የሉዓላዊነት መርህ የሚንድ ሆኖ አግኝቼዋለሁ ይላል ኡስታዝ አህመዲን ጀበል። ይህንን የውሳኔ ሐሳብ ለመደገፍ ፈቃደኛ ለመሆን ቀዳማዊ ኃይለ ሥላሴ በዓለም አቀፍ ማህበረሰብ ፊት ቀርበው ፋሺስት ኢጣሊያ በኢትዮጵያ ህዝብ ላይ የፈጸመውን ግፍና ወረራ ሲያጋልጡ የነበረውን የሞራል ልዕልና የሚቃረንና ሀገራችን ለዘመናት ለፍትህ የነበራትን ጽኑ አቋም የሚሸረሽር ነው። በወቅቱ ኢትዮጵያ የዓለም አቀፉ ማህበረሰብ በወራሪዎች ላይ እርምጃ እንዲወስድና ለተገፉ ወገኖች እንዲቆም ስትሟገት የነበረው ያ የሞራል መሰረት ዛሬ በተመሳሳይ ሁኔታ ውስጥ ለሚገኝ የፍልስጤም ህዝብ የእውነት ድምፅ እንድንሆን ታሪክ ያስገድደናል። ሌላኛው ከሐረርጌ እስከ ጋዛ የአይሁድ ሰፈራ እቅድ በሚል ያተተው ጽሑፍ ነው። የአይሁድ ሀገር ለመመስረት ታጭተው ከነበሩ ስፍራዎች መካከል አንደኛዋ የኛዋ ሐረርጌ ነበረች። ይህ እቅድ እውን ሆኖ ቢሆን ኑሮ ዛሬ በፍልስጤም ምድር ላይ የምናየው የመሬት ወረራ፣ የሰፈራ፣ የመፈናቀልና የጅምላ ፍጅት ሂደት በእኛው ሀገር በሐረርጌና አካባቢው ይሆን ነበር። ታሪኩ እንዲህ ነበር ይላል ኡስታዝ አህመዲን ጀበል። እንደ ኢሮፓውያን አቆጣጠር በጥር 26 ቀን 1944 የሐረር ምክር ቤት በሚል ስያሜ በኒውዮርክ ከተማ የተደራጁ ከአውሮፓ የመጡ አይሁዳውያን በሐረርጌ ጠቅላይ ግዛት ውስጥ ራስ ገዝ የሆነ የአይሁድ ግዛት ለመመስረት ለንጉሠ ነገሥቱ መንግስት ጥያቄ አቅርበው ነበር። ይህንን አቤቱታ በግንባር ቀደምትነት የመሩት ሊቀመንበሩ ኤርዊን ክራፍት፣ ዋና ራማጁ ኸርመን ፉርንበርግ እና ማሪ ጊንስበርግ ሲሆኑ ጥያቄያቸውን ለማስፈጸም እንደ ጆን ደብሊው ፔህሌ ካሉ የአሜሪካ የጦርነት ስደተኞች ቦርድ ከፍተኛ ባለስልጣናት ጋር የቅርብ ግንኙነት ነበራቸው። በቀረበው እቅድ መሰረት ከ60,000 እስከ 70,000 ስኩዌር ማይል የሚሸፍን ሰፊ የሐረርጌ መሬት ለአይሁድ ሰፋሪዎች እንዲሰጥና ግዛቱ የራሱ ህገ መንግስትና በእንግሊዝኛ የሚመራ አስተዳደር እንዲኖረው የሚጠይቅ ነበር። ይህ የሰፈራ እቅድ ሐረርጌን ለኢትዮጵያ ንጉሠ ነገሥት ሉዓላዊነት በስም አስገዝቶ በውስጥ ግን በህዝብ በሚመረጥ ምክር ቤት የምትመራና በብሪቲሽ ሶማሌላንድ በኩል በበርበራና ዘይላ ወደቦች የባህር መውጫ እንዲኖራት የታቀደ ራስ ገዝ ግዛት ለመመስረት ያለመ ነበር። ሐረርጌ ለዚህ ፕሮጀክት የተመረጠችው የአየር ንብረቷ ለአውሮፓውያን ሰፋሪዎች ምቹ በመሆኑ ምድሪቱ ሰው ያልሰፈረባት ናት ተብሎ በመታመኑና በዞኸር መጽሐፍ የአይሁድ ስደት በኩሽ ምድር ያበቃል ተብሎ ስለተጻፈ ሲሆን እቅዱን ያቀረቡት ወገኖችም ንጉሠ ነገሥቱ የአይሁድ ዘር ነኝ ዘእምነገደ ይሁዳ ይሉ ስለነበር ለአይሁድ ሰፋሪዎቹ በጎ አመለካከት ይኖራቸዋል የሚል ጽኑ እምነት ነበራቸው። በተጨማሪም ግዛቱ ለእህል ለፍራፍሬና ለአትክልት ምርቶች አመቺ መሆኑ ተጠቅሶ እያንዳንዱ ሰፋሪ ለንጉሠ ነገሥቱ ታማኝነት እንዲሚልና ግዛቱ የተወሰነ የግብር ድርሻ እንዲከፍል ሐሳብ ቀርቦ ነበር። የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር በሐምሌ 4 ቀን 1944 በሰጠው ይፋዊ ምላሽ ይህንን ጥያቄ ሙሉ በሙሉ ውድቅ በማድረግ የሐረርጌን ህዝብ ከታላቅ የታሪክ አደጋ ታድጎታል። የአፄ ኃይለ ሥላሴ መንግስት ምላሽ ሲሰጥ ሀገሪቱ በጣሊያን ወረራና ውድመት ምክንያት በሺዎች የሚቆጠሩ የገዛ ዜጎቿ መጠለያ ያጣው ባለበት ሁኔታ አንድ ሙሉ ጠቅላይ ግዛት ለስደተኛ ቡድን አሰልፎ መስጠት የሀገሪቱን ኢኮኖሚ አደጋ ላይ የሚጥልና የማይቻል ተግባር እንደሆነ በግልጽ አስታውቋል። ንጉሠ ነገሥቱም ፕሮጀክቱና ለፕሮጀክቱ የተሰጠው ስያሜ ጭምር ሙሉ በሙሉ እንዲታውና እንዲቆም ጥብቅ ትዕዛዝ ማስተላለፋቸው ዛሬ በሐረርጌ ምድር ላይ ሊከሰት ይችል የነበረውን መጠነ ሰፊ መፈናቀል፣ የዘር ፍጅትና የማንነት መጥፋት አደጋ የቀለበሰ ታላቅ ብሔራዊ ውሳኔ ሆኖ በታሪክ ተመዝግቧል። ይህ በሆነ ከ4 ዓመታት በኋላ የፍልስጤም ምድር በወረራ ተይዞ እንደ አውሮፓውያን አቆጣጠር በ1948 የአይሁድ ግዛት በመሬታቸው ላይ ተመሰረተ።
ከዛ ጊዜ ጀምሮ ፍልስጤሞች በገዛ ሀገራቸው መሬታቸው የመሬት ወረራ፣ መፈናቀልና ግድያ እያስተናገዱ ይገኛሉ። ዛሬ በፍልስጤም ምድር ላይ የሚታየውን የሰፈራ ወረራና የዘር ማጥፋት ድርጊት ያ የሰፈራ እቅድ በወቅቱ ውድቅ ባይደረግ ኑሮ ዛሬ በጋዛና በዌስት ባንክ በፍልስጤማውያን ላይ የሚፈጸመው ጭፍጨፋ በሐረርጌ ኦሮሞ አርሶ አደሮችና በሶማሌ እንዲሁም በሌሎች ኢትዮጵያውያን ላይ እየተፈጸመ ይገኝ ነበር። ፍልስጤማውያን በነፃነት እየኖሩ ሰቆቃው የእኛ ኢትዮጵያን እጣ ፈንታ የሰሞኑን በጄኔቫ የተካሄደው ስብሰባ በቀጥታ ስለኛ ይሆን ነበር። በመሆኑም በጄኔቫው ጉባኤ ላይ ሀገራችን የሰፈራ ግንባታን የሚቃወመውን ውሳኔ ኖ ስትል፣ በታሪክ መነጽር ግን የገዛ መሬታችን የሆነችውን ሐረርጌን ለባዕድ ወረራ አሳልፎ ለመስጠት የሚደረግ ጥረት አልቃወምም እንደማለት ይቆጠራል። የገዛ መሬታችን በባዕዳን ሲወረርና ህዝባችን ሲፈናቀል ሌሎች ሀገራት በዝምታ ቢያልፉት የሚሰማንን ስሜት ማሰብ ዛሬ ለወሰድነው አቋም ትልቅ የታሪክ እርምትና የሞራል ማነጻጸሪያ ሊሆነን ይገባል። የአባ ለፉማ እሴትና የጄኔቫው ድምፅ አሰጣጥ የታሪክ እርምት ጥሪ። ክቡር ጠቅላይ ሚኒስትር፣ እርስዎን ወደ አመራርነት ያመጣዎት ታሪካዊ ለውጥ መሰረቱ የኢትዮጵያን ሙስሊሞች የመብት ንቅናቄ ወይም ድምፃችን ይሰማ ተጀምሮ ለዓመታት ዘልቆ ተቃውሞ የበረታበት የኢህአዴግ መንግስት በአዲስ አበባ ማስተር ፕላን በሚል የነደፈው እቅድ በአዲስ አበባ ዙሪያ የሚኖሩ የኦሮሞ ገበሬዎችን ከገዛ መሬታቸው ያፈናቅላል በሚል በተነሳው የኦሮሞ ተቃውሞ ነበር። የኦሮሞ ወጣቶች መሬታችን አጥንታችን ነው በሚል መሪ ቃል በጽኑ በመቃወማቸው የተቀጣጠለው ተቃውሞ ወደ ሌሎች አካባቢዎች ተስፋፍቶ በሀገራችን የመንግስት ለውጥ እንዲመጣ ምክንያት ሆኗል። በመሆኑም በማስተር ፕላን ስም የመሬት ወረራ ሊደረግ ነው በሚል ተቃውሞ መነሻነት በፈነዳ ህዝባዊ ተቃውሞ ወደ ስልጣን የመጣ መሪ ዛሬ በሌላ ህዝብ መሬት ላይ የሚፈጸመውን የሰፈራ ወረራ በጄኔቫ መድረክ ተቃውሞን አለማሳየት እጅግ የሚቆረቁር የታሪክ ተቃርኖ ሆኖ አግኝቼዋለሁ ይላል ኡስታዝ አህመዲን ጀበል። እርስዎ ከኦሮሞ ማህበረሰብ የወጡ መሪ እንደመሆኑ የመሬት ባለቤትነት ጥያቄ በኦሮሞ ህዝብ ያለውን የአባ ለፉማ የመሬት ባለቤትነት ክብርና የሞት ሽረት ትግል ጠንቅቀው ያውቃሉ። በሌሎች መሬት ላይ የሰፈራ ግንባታ ማለት ቀጥተኛ የመሬት ነጠቃና ማንነት የማጥፋት ሂደት በመሆኑ የመሬት ባለቤትነት መብታችን ተከብሮና ማንነታችን ጸንቶ እንድንኖር የተደረገው ትግልም በዓለም አቀፍ መድረክ ላይ ለተገፉ ወገኖች ድምፅ እንድንሆን የሚያስገድደን የአባ ለፉማ የመሬት ባለቤትነት ታሪክ ቃል ኪዳን ሊሆን ይገባል። በመጨረሻም ኡስታዝ አህመዲን ጀበል ማጠቃለያ በሚል ለክቡር ጠቅላይ ሚኒስትር የላከው መልእክት እንደሚከተለው እናቀርበዋለን። ክቡር ጠቅላይ ሚኒስትር ሆይ፣ በዚህ ውስብስብ ጂኦፖለቲካዊና ወቅታዊ የዓለም አቀፍ ሁኔታ ውስጥ ሀገርን በጥበብ መምራት፣ ጥቅሟን ማስጠበቅና በዓለም አቀፍ መድረክ ላይ እሴትን ያማከለና የራስን ጥቅም ሚዛን የጠበቀ ጽኑ አቋም መያዝ ከፍተኛ ጥንቃቄ የሚጠይቅ መሆኑን እንረዳለሁ ይላል። በአስተዳደሩ ላይ ልዩ ልዩ ዲፕሎማሲያዊ ጫናዎች ቢኖሩም ከአፍሪካ ህብረት የቆየ የጸና አቋም ጋር ፍጹም የሚቃረን ወደ ጽንፍ ሄደ ከብዙሃን በተቃራኒ ሀገሬን ከቼክ ሪፐብሊክና ከሰሜን መቄዶንያ ጋር ብቻ በመቆም የተቃውሞ ኖ ውስጥ መግባት ግን እጅግ አሳዛኝ የታሪክ ክስተት ነው። ቢያንስ እንደው በማናውቀው ምክንያት በዚያ ሰሞን በይፋ መደገፉ መዘዙ ቢያይል እንኳን ለጊዜው በድምፅ አሰጣጡ ላይ ድምፀ ተአቅቦ ማድረግ ወይም በስብሰባው ላይ ባለመገኘት ዲፕሎማሲያዊ ሚዛኑን መጠበቅ ይቻል ነበር። ሆኖም አሁን ከታየው ከድጋፍና ከአጋርነት ወደ ግልጽ ተቃውሞ የተደረገው ሽግግር ሀገራችን ለዘመናት ለተገፉ ወገኖች የነበራትን የሞራል መሪነት ዋጋ ያሳነሰና እጅግ የሚቆረቁር ውሳኔ ነው። ክቡር ጠቅላይ ሚኒስትር ሆይ፣ ኢትዮጵያ በአፓርታይድ ትግል ውስጥ ለኔልሰን ማንዴላ የወታደራዊ ስልጠና በመስጠት የኢትዮጵያ የጉዞ ፓስፖርትና የገንዘብ ድጋፍ በማድረግ ለደቡብ አፍሪካ ነጻነት የነበራት ግንባር ቀደም ሚና ሀገራችንን የታሪክ ኩራት ነው። ሆኖም ዛሬ ደቡብ አፍሪካ ያሳለፈችውን የመከራ ታሪክ ባለመርሳትና ለጊዜያዊ ጥቅም ባለመታለል ዋጋ በመክፈል ጭምር በእስራኤል ላይ በዓለም አቀፍ ፍርድ ቤት የጀመረችው የዘር ማጥፋት ጂኖሳይድ ክስ ኢትዮጵያ መቀላቀል ቢያቅታት እንኳን በጄኔቫው መድረክ ድጋፍ መስጠት አለመቻሏ ያንን ታላቅ የፓን አፍሪካዊነት መሪነትና ለተገፉ ወገኖች የመቆም የታሪክ ባለቤትነት የሚያሳንስ እጅግ አሳዛኝ ክስተት ሆኖ አግኝቼዋለሁ። የአድዋ ድል መታሰቢያ ሙዚየምን የመሰለ ታላቅ የነጻነት ምልክት ያስገነባ መሪ
በሊግ ኦፍ ኔሽንስ መድረክ ለፍትህ የተሟገተች ሀገርን የሚመራና ከመሬቴ አታፈናቅሉኝ በሚል የተቃውሞ መነሻነት በመጣ ለውጥ ወደ ስልጣን የመጣ መሪ በየትኛውም የዓለም ክፍል የሚፈጸም የመሬት ነጠቃ፣ የማፈናቀልና የመሬት ወረራ የመቃወም ታሪካዊና ሞራላዊ ግዴታ አለበት ብዬ አምናለሁ። ስለሆነም ኢትዮጵያ ከነጃሺ ዘመን ጀምሮ ለተገፉ ወገኖች ከለላና አጋር የመሆን የእውነት ድምጽ ሆኖ የመቆምና የፍትህ ፋና ወጊነት ታሪኳን በዓለም መድረክ እንድትቀጥል አስተዳደሩ የወሰደውን ይህንን አቋም በድጋሚ እንዲመረምረውና አስፈላጊውን የታሪክ ርምት እንዲያደርግ በታላቅ አክብሮትና በዜግነት ኩራት እጠይቃለሁ ሲል ኡስታዝ አህመዲን ጀበል ለጠቅላይ ሚኒስቴሩ በጻፈው ግልጽ የሆነ ደብዳቤ ይናገራል። የተከበራችሁ የነስር ሚዲያ ተከታታዮች ፈጣን ታማኝና ዕለታዊ መረጃዎችን ለማግኘት ቻናላችን ሰብስክራይብ በማድረግ ይወዳጁን እያልን በሌላ ዝግጅት እስከምንገናኝ መልካም ጊዜ